ከዚህ በፊት ካፕከት ላይ ሌየር ሻዶው ኢፌክት መስራት አይቻልም ብያችሁ ነበር። ዛሬ ግን መፍትሄ አግኝቼለታለሁ። እናንተም ለቪዲዮ ቪው መፍትሄ ፈልጉለት። መጀመሪያ ነጭ ነገር ባክግራውንድ እናስገባለን። ለቪዲዮአችን ሻዶው በደንብ እንዲታይ ነጭ ነው የሚሻለው። ከዛ በኋላ በመፈለግ ወርድ ልክ እናስረዝመውና ከዛ ኦቨርሌይ እናስገባለን። ሻዶው እናደርግለት የምንፈልገው ዋናው ቪዲዮ ማለት ነው። ከዛ በኋላ ይሄንን ከፈለጋችሁ ማስክ አድርጋችሁ ከረብ ነገር ታደርጉታላችሁ። እኔ እንደዛ ይሻላል ብዬ ስላሰብኩኝ እንደዛ ላድርገውና ሬክታንግል ብዬ ከዛ መቀጠል ጥቁር ሌየር እናስገባለን ሻዶው እንዲሆነን። ከዛ እሱን ትንሽ ዝቅ አድርገን በደንብ ግሬዲየንት እንዲሆንልን እንደዚህ ከዛ ከታች ግሬዲየንት ይደረግባት ሳብ እናደርጋትና በደንብ ግሬዲየንት እንዲሆን እናደርገዋለን። ከዛ በዛብኝ ላሳንሳ ከቪዲዮ እኩል እንዲሆን ማለት ነው። ከዛ ሌየር ውስጥ ገባና ይሄንን ኋላ አድርገዋለሁ። እንደን በቃ ከፈለኩኝ በዚህ በኩል ብቻ እንደን ከፈለኩኝ እንዲያርጌ እንዲያርገዋለሁ። እንደዚህ አድርጋችሁ ኤክስፖርት ማድረግ ነው በቃ።